ሰላም ጤና ይስጥልን ውድ የዩቲዩብ ቻናላችን ቤተሰቦች እንደምን አላችሁ? የዩቲዩብ ቻናላችንን ላይክ፣ ሼር በማድረግ ሰብስክራይብ እንዲሁም በማድረግ የኛ ቤተሰብ እንዲሆኑ የአክብሮት ግብዣችንን ስፖርታዊ ዜናዎችን ይዘን ቀርበናል። ከስፖርታዊ ዜናዎቻችን ጋር አብራችሁ እንድትቆዩ የአክብሮት ግብዣችን ነው። በቅድሚያም ከሀገር ውስጥ ዜና እንጀምር። ታላቁ ሩጫ በኢትዮጵያ እንደ ኤሮፓያን አቆጣጠር ከ2026 ጀምሮ ከባንክ ኦፍ አሜሪካ ጋር አብረው ለመስራት የበርካታ ዓመታት የአጋርነት ስምምነት ማድረጋቸውን ዛሬ አሳውቋል። ባንክ ኦፍ አሜሪካ እና ታላቁ ሩጫ በኢትዮጵያ በሶስት ትልልቅ የሩጫ ሁነቶች ላይ በጋራ ይሰራሉ ተብሏል። የ2019 ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር የልጆች ሩጫዎችና ቅድሚያ ለሴቶች 5 ኪሎ ሜትር ባንክ ኦፍ አሜሪካ እነዚህን ውድድሮች ተጠቅሞ የኢትዮጵያን ደማቅ የሩጫ ባህል እይታ ለማሳደግና በስፖርት ቱሪዝምና ንግድ አማካኝነት ለሀገሪቱ ኢኮኖሚ አስተዋጽኦ ያደርጋል። የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረ ለማህበረሰባችንና ለልጆቻችን ባለን ጠንካራ መስጠት ትልቁ ውድድራችን ተጠቅመን መዳረሻችንን ለማስፋትና ለልጆችና ወጣቶች የሩጫ ዕድሎችን ለመጨመር በጋራ እንሰራለን ብለዋል። ባንክ ኦፍ አሜሪካ የቦስተንና ቺካጎ ማራቶኖች ስፖንሰር መሆኑ ሲታወስ ይህ አጋርነት ግዙፍ ዓለም አቀፋዊ ሀብቶችንና አሰራሮችን ወደ ታላቁ ሩጫ በኢትዮጵያና ወደሚያዘጋጃቸው ሁነቶች እንዲያመጣ መጠበቅ ይቻላል። በ2026 የሚጀምረው አጋርነት የስኬታማውን ውድድር ዓለም አቀፋዊ ስም የበለጠ ከፍ ያደርጋል፣ እንዲሁም ለልጆች የሩጫ ዕድሎች በእጅጉ ያሰፋል ተብሎ ይጠበቃል። ወደ ውጭ ዜና ስናመራ ፈርናንዲሆ ጫማውን ሰቀለ። ብራዚላዊው የቀድሞ የማንቸስተር ሲቲ ተጫዋች ፈርናንዲሆ ጫማውን መስቀሉን በይፋ አስታውቋል። ፈርናንዲሆ በ40 ዓመቱ እግር ኳስ ማቆሙን ይፋ አድርጓል። አሁን መጫወት ደክሞኛል ያለው ፈርናንዲሆ በእግር ኳስ ከዚህ በኋላ የሚያነሳሳኝ ነገር የለም፣ የቻልኩትን ሁሉ አሳክቻለሁ በማለት ተናግሯል። ፈርናንዲሆ በእግር ኳስ ሕይወቱ 5 የፕሪሚየር ሊግ ጨዋታዎችን ጨምሮ 30 ዋንጫዎችን ማሳካት ችሏል። የጣሊያን ብሔራዊ ቡድን አሰልጣኝ ጁናሮ ጋቱሶ ፌዴሪኮ ኪየሳ ወደ ብሔራዊ ቡድን ያልተቀላቀለው በራሱ ምክንያት መሆኑን ገልጸዋል። በሁሉም የብሔራዊ ቡድኖች ረፍት ሰዓት ጥሪ አቅርቤለታለሁ ሲል አሰልጣኝ ጁናሮ ጋቱሶ ተናግረዋል። ችግሩ የኔ አይደለም ያሉት አሰልጣኙ ችግሩ እሱ ራሱ ነው በማለት አስተያየታቸውን ሰጥተዋል። የጣሊያን ብሔራዊ ቡድን በዓለም ዋንጫ ማጣሪያ የመጀመሪያ ጥሎ ማለፍ ጨዋታ ከሰሜን አየርላንድ ብሔራዊ ጋር ተደላድለዋል። አሰልጣኙ ሰሜን አየርላንድ ተስፋ የማይቆርጥ ቡድን ነው ሲሉ ቡድናቸውን አስጠንቅቀዋል። የለንደኑ ክለብ አርሰናል ደጋፊዎች በእሁዱ የሰሜን ለንደን ደርቢ ጨዋታ ትልቅ ባነር እንደሚያስመለክቱ ተገልጿል። በስቴዲየሙ ለማስመልከት የተዘጋጀውን ምስል ንድፍ በክለቡ ደጋፊዎች እንደተዘጋጀ ተነግሯል። በምስል ምልክቱ ላይ የክለቡ የቀድሞ ታሪካዊ ተጫዋቾችና አሁን በመጫወት ላይ ያሉ ተጫዋቾች መካተታቸው ተዘግቧል። ተጠባቂው የሰሜን ለንደን ደርቢ ጨዋታ እሁድ ምሽት 1 ሰዓት ተኩል ኤምሬት ስታዲየም ላይ የሚደረግ ይሆናል። ቤሊንግሃም የተጠላው ጥቁር ግን በራስ መተማመን ያለው ስለሆነ ነው ሲል ኢያን ራይት ተናገረ። እንግሊዛዊው የቀድሞ ተጫዋች ኢያን ራይት የእንግሊዝ መገናኛ ብዙሃን ጄድ ቤሊንግሃም ላይ ጥሩ አመለካከት እንደሌላቸው ተናግሯል። ሚዲያዎቹ ኢፍትሐዊ ናቸው ሲል የወቀሰው ኢያን ራይት የእንግሊዝ ብሔራዊ ቡድን ውስጥ ጥቁር ኮከብ ተጫዋች ለመመልከት ዝግጁ አይደሉም ብሏል። ለዚህ ምክንያቱ ጁድ ቤሊንግሃም ጥቁር ስኬታማና በራስ መተማመን ያለው ተጫዋች ስለሆነ ነው ሲሉ የቀድሞ ተጫዋቹ ተናግረዋል። ንጎሎ ካንቴ ጥቁር ነገር ግን ትሁትና አንገቱን የደፋ በመሆኑ ሁሉም ይወደዋል ያለው ኢያን ራይት ነገር ግን ቤሊንግሃምና ፖግባ አይነት ጥቁር ተጫዋቾች አይወደዱም ሲሉ ገልጸዋል። ቤሊንግሃም በራስ መተማመን ያለው ትዕቢተኛ ጥቁር ተጫዋች ስለሚመስል አንዳንድ ሰዎች ያስፈራቸዋል ሲል ራይት ተናግረዋል። የዴሊ ሜሉ
የቢቢሲውን ሪፖርተር ክራይግ ሆፕስን ጠርቶ የተቸው ራይት እሱ ቤሊንግሃም የሚያደርገውን ነገር ጥቁር ያደርጋል ብሎ መቀበል አይችልም ብሏል። ቤሊንግሃምን እንዳነጋገረው የገለጸው ራይት ዝግጁሁን ብዬ መልእክት ልኬለታለሁ፣ ለምኑ ብሎ መልሶልኛል፣ እኔን ስማኝ ከጎንህ ነኝ ብዬዋለሁ ብሏል። ይህ ዓመት የአርሰናል ዓመት ነው ሲሉ ሳም አላርዳይስ ተናገሩ። እንግሊዛዊው አሰልጣኝ ሳም አላርዳይስ የዘንድሮ የውድድር ዓመት አርሰናል ስኬታማ የሚሆንበት እንደሚሆን ተናግረዋል። ይህ ዓመት የአርሰናል ይሆናል ያሉት አሰልጣኙ ለዚህም ሁለት መሰረታዊ ምክንያቶች ጠቅሰዋል። አርሰናል ብዙ የማጥቃት አማራጭና ችሎታ ያለው መሆኑ በዚህ ዓመት ለስኬት ከሚያበቁ ምክንያቶች አንዱ መሆኑን አሰልጣኙ ተናግረዋል። እንዲሁም የኋላ መስመሩ ከምርጦች አንዱ መሆኑ ለአሸናፊነት ያበቃዋል የሚል እምነት እንዳላቸው ገልጸዋል። ማንቸስተር ሲቲ አሁንም በሽግግር ጊዜ ላይ እያለፈ ነው፣ ሊቨርፑል በችግር ላይ ነው ሲሉም ሳም አላርዳይስ ተናግረዋል።